بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الدور الأول الدور يمجمرو تمرت الأول يمجمرو تمرت ويمدم يمجمرو كفيل مالتنا من كحياة هوت رسول الله كملكتنيا هوت قال ملكتنيا هوت صلى الله عليه وسلم صلاتنا سلاما الله በሳቸው ላይ ያወርደና ሰይዱና ሙሐመድ ይሄ የምናየው አሁን ስለ አለቃችን ሰይዱና አለቃችን ሙሐመዱን ሰለላሁ ዐለይሂ ወሰለም እነሱ የሰው ልጅ አለቃ ናቸው። በል እንደውም ከፍጥረታት ሁሉ የተከበሩ ናቸው። ሁወ እሱ ረሱሉላሂ የአላህ መልእክተኛ ነው። ኢላ ወደ አናሲ ወደ ሰው ልጅ የተላከ ካፈተን በአጠቃላይ ወአኺሩ የመጨረሻም ነው። አልአንቢያኢ የነቢይ የመጨረሻ ነው። ወኢማሙ መሪ ነው። الرسل የመልእክተኞችም መሪ ነው። ጃአ መጥቷል። ቢዲኒ በእምነት አልኢስላሚ እስልምና በእስልምና እምነት መጥቷል። እስልምናን እምነት ይዞ መጥቷል። እስልምና እምነት ብሎ ማለት ምን ማለት ነው? አለዚ ያ ላ የቀበሉ የማይቀበለው አላህ የማይቀበለው የውም አልቅያመት የቂያማ ቀን ዲነን እምነትን ገይረሁ ከሱ ውጪ አላህ እምነትን የማይቀበለው የሆነ እምነት ነው እስልምና ብሎ ማለት። አንድ ሰው ከእስላም ውጪ ሆኖ የፈለገ መልካም ስራ ቢሰራ የውመል ቂያማ አይጠቅመውም። እዚህ ዱንያ ላይ ግን ሊጠቅመው ይችላል ምናልባት። ወሁወ እሱ ሚን ከነስሊ ዘር ነው። ሳዳት ከተከበሩ ዘር ነው። ቁረይሽን የቁረይሽ ከቁረይሽ ከተከበሩ ዘር ነው። ምክንያቱም ነብይ ሁሌም ሲላክ ከተከበረ ዘር ስለሚላክ ማለት ነው። አሽራፉ የተከበሩ ናቸው። ቀቢለቲን ጎሳ ቁረይሾች ማለት ፊ ውስጥ መከት በመካ ውስጥ አልሙከረመት በተከበረው ሙከረማ በተከበረው መካ ውስጥ የተከበሩ ጎሳ ናቸው ቁረይሽ ብሎ ማለት። ወየተሲሉ ይቀጠላል ወይም ደግሞ ተቀጥሎ ይደርሳል። ነሰቡ የሱ ዘሩ በኢስማዒል ኢብኑ ኢብራሂም የኢብራሂም ልጅ በሆነው አለይሂማ በሁለቱም ላይ ይሁን አሰላሙ ሰላም ይሁን። ዘሩ ተቀጥሎ በኢስማኤል ይደርሳል ማለት ነው። ኢስማኤል የኢብራሂም ልጅ ነው ማለት ነው። ኢስማኤል ወደ አረብ ሀገር ሄዶ የአረብ ሴትን አግብቶ በዛ መልኩ ነው ዘራቸው እነሱ ጋር የሚደርሰው። አስኢለ ጥያቄዎች ማን ነው? ሰይዱና አለቃችን ሙሐመድ አለቃችን ማን ነው? ቢማዛ በምንድን ነው? ጃአ የመጣው ምንን ጽንሰ ሀሳብ ይዞ ነው የመጣው? ሚን ከየትኛው ነው? ቀቢለቲን ጎሳ አባዋሁ እናትና አባቱ ከየትኛው ጎሳ ናቸው? ቢመን በማን ነው? የተሲሉ የሚቀጠለው ነሰቡሁ የሱ ዘር በማን ነው የሚቀጠለው? አልኹላሳ ጨመቅ ተደርጎ የተጻፈ ማለት ነው። አልኹላሳ ወይ ማጠቃለያ ማለት ነው። ሰይዱና ሙሐመዱን አለቃችን ሙሐመድ ሁወ እሱ ረሱሉላሂ የአላህ መልእክተኛ ነው። ኢላ ወደ አናሲ ወደ ሰው ልጅ የተላከ አጅማዒነ በአጠቃላይ ወደ ሰው ልጅ የተላከ የአላህ መልእክተኛ ነው። ጃአ መጥቷል። ቢዲን በእምነት አልኢስላሚ እስልምና እምነትን ይዞ መጥቷል። ወሁወ እሱ ዓረቢዩን ዓረብ ነው። ቁረይሽዩን ቁረይሽ ነው ዘሩም። አድናንዩን አድናንይ ነው። አድናንይ ማለት ሄዶ 20ኛው ይሁን 22ኛው አያት ላይ አካባቢ አድናን ይባላል። በሱ ተሰይሞን አድናንዩን የተባለው። وصلى اللهم وسلم على سيدنا محمد وعلى آله وصحبه أجمعين.